ደረጃ አሁን እንድትረጁ የመጨረሻ የኢትዮጵያ ኤምባሲ ሪያድ ሳይሆን ራሱ ጅዳ ያለው ኤምባሲ በምን አግባብ ገንዘብ ሰበሰባችሁ ተብሎ ኤምባሲ ሁሉ አደጋ ውስጥ ነበር። ታዩ ግለሰብ የታሰሩ የምናምኑ መከራ የበላው በፍጹም ያው በሳውዲ ህግ ቅድም የሚነግሩሽ ሂደቶች እኔ ራሳችን እኔና ተስፍሽ እዚህ አምባሳደር አግኝተናቸው እዚህ ኢትዮጵያ ለስብሰባ መጥተው በጣም ክሪቲካል ችግር ኤምባሲ ውስጥ ከመዘጋት የሚያደርስ ችግር ተፈጥሮ ነበር ሁሉ። ምክንያቱም ያለ ፍቃድ ዝም ብሎ ልጆች ኩፖን ሽጠው ሁሉ ገንዘብ ሰብስበዋል እና በሰው ሀገር ላይ ደግሞ ገንዘብ ሁሉ መሰብሰባችን ነበር እና ይሄንን እናምናለን። አሁን ሁሉም ሰው አብሮ ለፍቷል። እንግዲህ ምስጋናውን ፈጣሪ ይውሰድ። ምክንያቱም ያተረፋትም ከምንም በላይ አላህ ነው እንግዲህ እና ስለዚህ ያንን እንመንና አሁን ለዚህም ነው በቀጥታ ይችን ሂደት ባለቤት አለው ይሄ ነገር ቤተሰቦቿ ስላሉ ነገ በደብዳቤ ኤምባሲው ወደ እንትን ያድርግ። አቡ አፍናን በዚሁ ምናልባት ውጭ ብትሆን ትሰማናለህ። ወደ ቆንስላ እዚህ ወዳለው ኤምባሲ በደብዳቤ ያድርጉ። እኛም እስከምንደውል አይጠብቁ። ጠዋተኛ 3 ሰዓት ምናምን ስንሄድ ወረቀቱ ቢገኝ አንደኛ ስልክ ብትደውልለት ዛሬ ማታም ጀምሮ ያው ረመዳንም ስለሆነ ላይተኛ ይችላል። አውቶማቲክሊ ይሄን ነገር አድርጋችሁ በኢሜል በትክክል ብትሄዱ በማስረጃ በወረቀት የተያዘ ነገር ከዛ በኋላ ድጋሚም ለመጠየቅ ይሄን እናደርጋለን። ይሄን ነገር ሲከታተሉ ነበሩ። አቡ ባለፈ ያገኘነውም ለውጭ ጉዳይ ሚኒስትሩም ለመንግስት ለሚመለከታቸው እኛ ኢንፎርም እናደርጋለን። እንዲህ አይነት ነገሮች ሰምተናል አረጋግጡልን ብለን እንሄዳለን። ያው በዚህ ያህል ድፍረትም የሚሆን አይመስለኝም። ስለዚህ አንዱን አሳይመንት እነሱን ይውሰዱልን። ግን እዚሁ ላይ አንድ ነገር ወንድምየውን ነው መጠየቅ የምፈልገው። ከድር ባለፈው ደብዳቤ አስገቡ ብለን ምን ላይ እንዳለች ደብዳቤ አስገቡና ጠይቁ ብለን ሄዳ አስገብታል አይደለ? ቆንጽላ ያሳውቀን ብላችሁ ሄዳችሁ አስገብታችኋል አይደለ? ያለችበትን ምን አላችሁ? ምንም ነገር መልስ አልሰጧችሁም እስከዛሬ ቆንጽላውስ? እኔ ማንንም ተረስ ስለማላረግ እሺ፣ በወረቀት ለምን በወረቀት ማረጃ የምንፈልገው በወረቀት ነው አለ እኛ ማለት ነው። ከዛ እነሱ ግን አምባሳደር ሲራጅ ነው ደውሎ እንዲህ ብሎ ሲጠይቅ ያው በስልክ ነው መልስ የመለሱለት ማለት ነው ለአምባሳደር ሲራጅ። እኛ እየተከታተልን ነው፣ ከኛ በላይ ማንም አልሰራም፣ እኛ እየለፋን ነው። አምባሳደር አዲስ ነበር መሰለኝ እዛ በሌንጮ ባቲ ቦታ ሌላ አምባሳደር ተቀይሮ ነበር። ከሱ ኮሚኒኬት አድርገው ያለውን ነገር ለኛ ነገሩን። ለምን በወረቀት ማህበራዊ ሚዲያ በወረቀት እየጠየቀን ነው ዝም ብሎ በስልክ ወይም ደግሞ ወይ በሪካርድ ቢደረግ ስንል ሪካርድ አይቻልም፣ በስልክ በእኛ ቢሮ አይቻልም አሉ። በወረቀት ስንጠይቃቸው ያለውን ሪያሊቲው ነገሩን። ከዚህ በላይ ምንም ማድረግ አንችልም አሉ። በኢሜል ፋክስ ያርጉም አሉ። አይ አሁን እንደነገርኩ ነው አለኝ። የምትወጣበት ሰዓት ሲደርስ ለኤምባሲ ተደውሎ ለኢትዮጵያ ኤምባሲ ተደውሎ የኢትዮጵያ ኤምባሲ እንዲቀበላትን እናደርጋለን። ከዛ ለእናንተ ደግሞ ይሄኛው እንትኑ ኤምባሲ ራሱ ይደውልላችኋል። የምትወጣበት ቀን አይታወቅም፣ በድንገት ነው የሚደወልላችሁ አሉ ለእኛ ማለት ነው። እዛኛ ያንን ተስፋ ነጠበቅ ነው። ነገር ግን አሁን ሌላ እንደዚህ አይነት ደረጃ ላይ ደርሳለች ሲባል እጅግ እኔ እንደው ከቤተሰባችን በላይ እኔ የህዝቡ እንትን ነው የሚያሳዝነኝ። የህዝቡ ደስታ ነበር የሚናፈቀኝ ማለት ነው። ለምን የኢትዮጵያ ህዝብ ለኛ ከሚገባው በላይ ዋጋ ከፍሎልናል። የምሬን ነው። እንባችን አብሶታል የኢትዮጵያ ህዝብ። ሶሪ አሁን መመሰጋገኑ በኋላ እንትን እንላለን። ነገ ምን ታረጋለህ መሰለህ? ጠዋት እዛው ነው ያለው አይደል? ወንድም ካሊድም ስማኝ፣ ደብዳቤ ጽፋችሁ እንዲህ አይነት መረጃ እኛም ሰምተናል አሁን እንድትሰውቁን እንፈልጋለን የሚል እናንተም ደብዳቤ አስገቡ። ምክንያቱም ወደኋላ መመለስ ስለማንፈልግ ማለት ነው። ደብዳቤ ጽፉ ነገረኝ በሉ። በነገራችን ላይ ተስፍሽ ያኔም እንደዚህ አሁን በድርጅታችን በሎጎ እንዲህ በደብዳቤ የእነሱ ብቻ ደብዳቤ ሳይሆን ምክንያቱም የምንከታተለውም ውጭ ጉዳይም ተቋም እንኳን ከፈለጉ ብለን በእኛ በወንድም ካሊድ ፋውንዴሽን ሁሉ ደብዳቤ ምክንያቱም ኦልሬዲ እንደ ግለሰብ መልስ እንዳይመልሱልን በደብዳቤ አሳውቁም ብለን በደብዳቤ አብሮ የእኛም አባሪ ደብዳቤ 2 አድርገን የሰጠናቸው። በየሁሉም ተቋም ሲገባ አብሮ ደብዳቤ ይገባል የኛ ምክንያቱም ለህዝቡ እንደ ቲም ለሌላ ደግሞ እኛም የምንጠይቅበት ስለነበረ ማለት ነው። ስለዚህ ጥሩ ነው እኮ የአቡ አፍናንን ነገር በተቋም ትንሽ ቻሌንጅ ማድረጋቸው በእርግጠኝነት እኔም አብሬ ስለሚሄድ በዛ ልክ ያደርጋሉ። ያው አምባሳደሩም በክብርም ስለሆነ የሚያገኙን የእውነት ለመናገር ብዙ ነገሮችም ተባብረውናል። ቀላል አይደለም። እኔ በዚሁ አጋጣሚ ሀቡ በነገራችን ላይ ተስፍሽ በመጣ በአንደኛ ቀን በሁለተኛ ቀን ፎቅ ለፎቅ የውጭ ጉዳይ በይ ምንድነው ኢትዮጵያ ንግድ ባንክ በጣም የኢትዮጵያ ንግድ ባንክ ቅድም ልጁ ሲያመሰግን የነበረው እንደዚህ እንዳይመስልሽ። ለምሳሌ 11 ሰዓት ነው ከስራ የሚወጡት አይደል? እስከ ምሽቱ 1 ሰዓት ሲስተም አልዘጋ ብሎ አልሰራ ብሎ ሴንድ። ምክንያቱም ያን ቀን ገንዘቡ ባይላክ
በቃ ዴድ ዞን ነው እና በተአምር ነው። እኔ አንዳንድ ጊዜ ልጅቷ ምን አይነት ጸሎት እንዳላትም አላውቅም። በተአምር እንትን ተደርጎ ገንዘቡን ይመልሰዋል። የሆነ ነገር ሆኖ ይመልሰዋል ወደዛ አካውንት ለማስገባት በዶላር ነይሮ በቃ ይሄው ገባ ተብሎ ወረቀት ሳንይዝ ከዛ አንወጣም ብለን በቪዲዮ እና ፎቶ አለ ልክልሻለን። እስከ ምሽቱ 1 ሰዓት 2 ሰዓት የኢትዮጵያ ንግድ ባንክ ሰራተኞች አብረው ቁጭ ብለዋል። ያ ደግሞ ማለት ለምሳሌ 27 ሚሊዮን ብር ነው አይደል የተቆረጠ ነበር። 27 ሚሊዮን ማለት 27 ሚሊዮን ብር ማለት ኢትዮጵያ ንግድ ባንክ ያንን ባይሰጠን በብላክ ማርኬት ማለት አንደኛ ወንጀል ነው፣ ሁለተኛ 60 ሚሊዮን ብር ነበር የሚያስፈልገን። ምክንያቱም ኦልሬዲ ደብል ነው። ምን ማለት ያንን ሁሉ አስቀርቶልን ነው። ምክንያቱም በ50 ምናምን ብር በነበረ ሰዓት ነው ዶላር ያንን ነገር የላኩልን። ኦልሞስት ወደ 400 ምናምን ሺህ ዶላር ነው የተላከውና ይሄ ብዙ ዋጋ ተከፍሎበታል። ዛሬ ያለውን ነገር ነገ በወረቀት እናረጋግጥ። እኔ እንደ ግሌ ደግሞ የምናደርገው እናቷም አባቷም ዛሬም በነገራችን ላይ ወረቀቱ አልቋል ስላልን ለምን ቢፈልጉ መንገድ ላይ ሁሉ አይተላለፉም። ቤተሰቦቿ የጀመሩትን ሂደት ተነስተን እኛም በራሳችን አብረን ወጪ አድርገን አብረናቸው እንሄዳለን። ረመዳን ኢድ ካለፈ በኋላ ከኢድ በኋላ ያሉትን ነገር ብሎ ለማረጋገጥም ምንም አያስፈልግም። ቪዛ እኔ እዚሁ ያለንበት ፕሮሰስ እናደርግላቸዋለን። ተነስተን ሄደን ከሆነ ከፈጣሪ ጋር አብሮ ለመመለስ ካልሆነ ግን ማየቱም ትልቅ ነገር ስለሆነ ይሄን ነገር ኦልሬዲ ተነጋግረን ወስነናል። ለመሄድ እኛ ዝግጁ ነን። ያ ነው። ያንን ወረቀት ግን ለእናንተም እዚህ ጋር ላለውም ህዝብ ውጭ ጉዳይ ደግሞ እኛም ነገ ቻሌንጅ አድርገናቸው ይሄንን ውጭ ጉዳይ ያለውን ነገር መልስ እንዲሰጡን እናደርጋለን። በእኔ በኩል በጣም ጥሩ። እሺ፣ አንዴ እናትና አባትየው ኔትወርክ ነቅሏቸው ወጥተው ስለነበረ ያለውን ነገር መስማታቸውን እንጠይቃቸው። ሰምታችኋል? ሰፋ ሰምተናል። አሜን። እንትን ምናሉ ከኤምባሲ ዛሬ ተደውሎ ነው የተነገረን ብሏል ኮሚቴው። እና ለኮሚቴው የተነገራቸው ምንድነው ከኢድ በኋላ እንደምትፈታ ነው። እንደገና ደግሞ ከእስር ቤት ደግሞ የደወሉ ልጆች እዛው አብረው የነበሩ ልጆች ዛሬ ጠዋት እኛ ትናንትና ማታ ድምፅ በመሆናችን ትናንትና ማታ ቪዲዮ በመስራቴ ደርሷቸው ድምፃችን ኤምባሲ ጠዋት ሆስፒታል እንድትወሰድ አድርጓል። ዛሬ ጠዋት ሆስፒታል ተወስዳለች ሌላ ሕክምና እንዲደረግላት እና ይህንን ኔትወርክ ነቅሏችሁ ስለነበር ድንገት ካልሰማችሁ ነው። ሰምታችኋል? ሰምተናል። ግን አሁን መሰለሽ ሲማዘር ብሩ ይባላል እንጂ አምና ማለት ነው የኢዱ ቀን ኢዱ ከተሰገደ በኋላ ልትሸኝ ነው ሌላ ተብለናል። የዛሬ ዓመት በአምናው የዛሬ ዓመት ማለት ነው ኢዱ ከተሰገደ ልትሸኝ ነው ተባለ። ጠበቅን። በወሩ ማየን፣ በ2 ወር አየን፣ በ3 ወር አየን። ውሸት ነው። ግን ይሄ ይባላል እንጂ ቀን በቀን እኛ እውነትም በስነ ስርዓት ይሄ ሁሉ ሚዲያ እየተከታተለ ይሄ ሁሉ አገር ለአገር ያለቀሰላት ልጅ እኔ በሰላም ትመጣለች ሲባል ብዬ ጠበቅኩ እንጂ ይሄን ያህል እስከትሟቅቅ ምን ነው ይሄ ሁሉ ያለቀሰላት ሰው ሚዲያ በሙሉ ያለቀሰላት ሳልቅጠሉ ያለቀሰላት ልጅ ይሄን ያህል ምን ነው? ይሄ አሁን ውሸት ነው። ኢዱ ከተሰገደ ትሸኛለች የሚባለው አሁንም ውሸት ነው። እኔም አላምንም። አሁን መስማ የለኝም። ለምን ይሄ ሁሉ የሚከታተልላት ህዝብ እያለ እኛን ኮሚቴዎች በየቀኑ እያታለሉን ነው ያለ ነው። ልትገባ ነው፣ አብሽሩ፣ ትኬት ሊቆርጥላት ነው፣ በዚህ ወር ልትገባ ነው፣ በዚህ 15 ልትገባ ነው ተባለ እንጂ ውሸት ነው። ይሄ ፌክ ነው የሚጫወቱብን በላያችን ላይ። እኛ እኮ የምናውቀው ነገር የለም። የሚሉ ነገር ሁሉ እያመን ነበረ። አሁን በእምነት ላይ እምነት ነገር አንስተናል። አንዴ ብቻ ባያት እኔ ልጄ ባያት 13 ዓመት ቆየች። እኔ በሰላም ትመጣለች ብዬ የጠበቅኩ ሰው ነኝ። ብትሞት ምን አንዴ ሊያት እኔም ጠይቄ ነበር። ማስረጃ በኢሜይል ነው ወይ የተላከው? ኢሜይሉን አሳዩን ስንል ኮሚቴው ለእኛ ተደውሎ ነው የተነገረን ብሏል። ስለዚህ እኛ ይህ ነገር የእውነት መሆኑን ከኤምባሲ ደብዳቤ ስለምንፈልግ ይኸው ወንድም ካልድና ልጃችሁ ነገ ይሄዱና ወንድም ካልድ በነገረን መሰረት ይጠይቃሉ ውጭ ጉዳይ እና ማረጋገጥ እንፈልጋለን። በወረቀት ማስረጃ መያዝ እንፈልጋለን። ይሄ ነገር እውነት መሆኑን በአፍ ብቻ ሳይሆን የዛሬ ዓመትም በአፍ ነው አይደል የተነገራችሁ? እንደዚህ በቃል ነው አይደል? በአፍ ነው። ኮሚቴ ነው፣ የሳውዲ ኮሚቴ ነኝ አለንና ጧት ሌሊት ገና ባፍጥር ላይ እያለን ልጃችሁ ልትገባ ነው አሁን ኢዱ ከተሰገደ በኋላ ልትሸኝ ነው አለን።
ገና እየቀመስን ነበረ የዛኔ ጠዋት ሌሊት ነው ማለት ነው ለሰላት ማልሄድንም ከዛም በኋላ ይሄው እያየን ነው በአመት ውስጥ አትመጣም በየአመቱ አትመጣም በየአመቱ ጠበቅኩ አትመጣም አሁን የለም ራሳችን አሁን በሐሳብ ይሄው አልቀናል አባቷ ታሟል እኔም ታምማለሁ በመምላይ ነው ያለነው እኛውን ምን ይሻለን ለማን ጠይቀው ማጋን ድረስ ማ ቢሰማ ነው የሚሻለው አረ ምን ይሻለን እኛ ምን ይሻለና አገር ለአገር ሁሉ ደረሰ ተናገረ ሳርቅጠሉስ አወራ ከዚህም በላይ እሺ እኛ ምን ማድረግ አለብን ያገርም ልጅ ነው የኛ ልጅ ብቻ ናት ነገር ምንድነው አረ ምን ይሻለን ይሰማል አቡ አው ይሰማል አቡ አፍናን እየጻፈ ነው አስገቡት እኮ እኛም ትክክለኛ ማስረጃ ዶክመንት እንፈልጋለን ይሄን ደግሞ ወንድም ካለድ ይተባበረናል ውጭ ጉዳይ ሄዶ በመጠየቅ ደብዳቤ በማስገባት አይደል አቡ አይደል ወንድም ካለድ እዛን ተስፋ ሰጪ ነገር የለም እንደዚህ እኮ ነው አሁን እኛ እሱንም ስለማንጠብቀው ምን አልከኝ ምክንያቱም ማለት ነው እኛ ወደ ሚዲያም እንዳንወጣ ከባድ ዛቻ ነው የሚያስፈራሩ ነው አሁን ግልጽ ስናወራ አሁን ምናልባት ኮሚቴ ሁሉም ነው ተብሎ ህዝቡም ሊዝብና አንፈልግም ከኮሚቴ ውስጥ በጣም መልካም ሰዎች አሉ በጣም ፈጣሪያቸው የሚፈሩ ለእውነት የሚሰሩ አሉ በዛው ልክ ደግሞ እንደ እስስት የሚቀያየሩ አሉ እኛ እኮ ሆን ብለን ምን እንደነ ያደረግነው እንዳታወሩ ወደ ሚዲያ ከወጣችሁ እቺ ልጅ አደጋ ላይ ደርስባታል በአረብኛ ይተረጎምና ሰውየው ጋር ይደርስና ሌላ ችግር ይደርስባታል ይሄው አንዳቸው ተስፋ ይሰጣሉ አንዳቸው ዛቻ አለ አንዳቸው የሆነ ነገር ሰዎቹ ገንዘባቸው 2 ሚሊዮን ሪያል የልጃችን ካሳ ብለው 2 ሚሊዮን ሪያሉን ቀጥፍ አድርገው ከበሉ በኋላ ተተርጉሞ የሚደርሳቸው ምንድነው መብት የላቸውም እኮ ሲጀመር ስለመድረሱኛ 100% ኮርፊ የምናርግበት ነገር ስላላገኘን ነው ደርሶ ሐሳብ ይቀይራሉ የሚሉት እንጂ ገንዘብ ካሳውን ከበሉ በኋላ ሐሳብ መቀየር መብት የላቸውም ካሳ ከበሉ በኋላ ሐሳብ መቀየር የሆነ ነገር እንዳለ ያመላክታል እንጂ ማለት ነው እውነትም ፈርመው ገንዘቡ ተቀብለው ከሆነ እኮ የትኛውም ተአምርኛ እንስደባቸው እንዝለፋቸው ፈርመው ካስረከቡ በኋላ ምንም ሐሳብ የሚቀይሩበት ሁኔታ አይኖርም ስለዚህ የሚዲያ ሰው ለጥቅሙ ብሎ መጥቶ ቢጠይቃችሁ ምንም መረጃ አትስጡ ለኔ ነው ተባልኩት ለማንም ሰው በቅርቡ ኤፍቢ ላይ ፖስት ሲደረግ የማይመቸው ኮሚቴ አባል አለ ስሜታዊ ሆኖ ፖስት ያደርጉ ታዋቂ ሚዲያ ፎሎወርስ ያላችሁ ሰዎች አሉ ጻፉ ስለሌላ ለምን ትጽፋለህ ብሎ ገብቶ ሙልጭ አድርጎ የሰደበ ኮሚቴ አለ ለሌላ ፍትህ መስጠት ፍትህ መጠየቅ ምንድነው ወንጀሉ የቱ ጋር ነው ጥፋቱ እና ተው ብለው ያን የኮሚቴ አካል ምንም ለኔ ሊሰማኝም እንደውም ሌላውን ኮሚቴ መንገድ እያሳተ ነው ያለው አሁንም ቢሆን እውነትም አቡ አፍናን እየደከመ እንደሆነ እናቃለን እንደ ሚዲያ ነገር ግን የተባለው ነገር ምን ያክል እውነት ነው ምን ያክል ያምንበታል ለሱ ነው የተደወለለት ይሄ ጥያቄ እውነትም ከኢድ በኋላ ተፈታለች የተባለው ነገር አቡ አፍናን ነው ኳስከው ከኢድ በኋላ ተፈታለች የተባለው ነገር እውነት ከሆነ እሱ ተደውሎልኛል ለኔ ካለ የሚያምንበት አካል ከሆነ እንቀበል እሺ ተስፋ ምናርግ ግን አለበለዚያ ተስፋ እናረጋም ምክንያቱም ኮሚቴ አካባቢ ገና የሚጠራ ብዙ ነገር አለ አልጠሩም እስቲ እውነተኛ ትክክለኛ አቋም ካላቸው ተወካዩ ይዞ ይቅረብ አቡ አፍናን ይቅረብና እንዲህ ተብያለው ለኔ ይበለን ተወካዩ ከዛ እናምናለን ግን ዛሬ በሶስተኛ በአራተኛ ወገን እየመጣ የመርጃው ታማኝነት አጥተን እኛ ህዝብም እየሰደበን ነው ሀውዬ እኛ እኮ እውነት አለው ሀቅ አለው ህዝቡ ብሩን ዘርፋችሁ ቤት ገባችሁ እየተባለ ነው ሀቅ አለው ትክክል ነው ግን ምንድነው ተጨባጭ መረጃ ስላላገኘን ብቻ ነው እኛ ምክንያቱም አቡ አፍናን በርግጥ እንደሚዳ ተጨንቆ መጥቶ የሰማው ነገር እየነገረን ነው ግን መሬት ላይ የሚወርድ አንድ ነገር የለም ጠብ ያለ ነገር የለም አምና ለምን አሉን ለምን ለይት ትመጣለች ብለው ተናገሩን እውነት ከሆነ ካላመኑበት ደግሞ ማን ያስገደዳቸው ማን ተናገሩ አላቸው እውነታውን ነገር ሲያገኙ ለኛም ለህዝብም ይፋ ያርጉ ስለዚህ አሁን እውነት ከኤምባሲ መረጃ ከመጣ ለኛ ይነገረንም እኔ 24 ሰዓት እየደውልኩ አይነሱልኝም ኮሚቴዎች በአጠቃላይ አቡ አፍናን ብቻ አላገኘሁትን እሱን ላስጨንቀው አልፈልግም እኔ ሰይፉ ልክ ነህ የሚቀረው ነገር አለ አዎ ሀቡ እኔ ሰውን ያላመሰገነ አላህን አያመሰግንም ከቀኑ በላይ ያስደሰተኝ አላህ ምስክሬ ነው ሆስፒታል መሄዷ ነው ዛሬ ለኔ አልহামዱሊላህ ረቢል ዓለሚን
እሱ መረጋገጥ አለበት። መረጋገጥ አለበት እሱ ሆስፒታል መሄዷን የነገረችን ከነሱ እኮ አይደለም የሰማነው ሆስፒታል መሄዷን። እስር ቤት ያሉ ልጆች እንድንደርስላት የጠየቁን ልጆች ማታ ድምጻችሁ ተሰምቶ የሰራሹ ቪዲዮ ድምጽ ተሰምቶ ዛሬ ጠዋት ሆስፒታል ወሰዷት ብለው እኮ ከእስር ቤት ድምጽ እንድንሆን ልጅቷ ሬሳ ሆናለች ምንድነው የምጠብቁት ያለችው ልጅ ራሷ እኮ ናት የነገረች። እንደዛ ከሆነ እንቀበላለን። እነሱ ሲጀመር አሁን ኮሚኒቲዎቹ ሲጀመር አያውቁም ሐኪም ቤት መሄዷን ራሱ አያውቁም። ኖ አንዴ ማሜ አሁን ዋናውን ነገር እንዳንረሳ ሀቡዬ አሁን ሶፊዩ እያለው ያለው ነገር በዚህ ሊያረሳሱን በሐኪም ቤት ተሄዳ ታከማ ብቻ ሊያረሳሱን አንፈልግም። እኛ እንድትወጣ ነው ድምጽ ምን ነው። ሌላው የምጨምርላችሁ ነገር ይኸውላችሁ እኔ አሁን ለዚህ ነው ተስፋ አይደለም የምፈልገው። ይህንን ብዙ ጊዜ ተደስተን አይተነዋል። ቤተሰቡ እንደዚህ እየሆነ ያለው ነገር እየተደጋገመ ሲደውሉ ማያነሳም። ነገርኳችሁ እኮ ውክልና ያለው ሰው መጥቶ ለምን አያወራንም? እንዲህ ነው የደረስኩት ብሎ ለሱ ነው ሜሴጁ የሚደርሰው። እነዛ ሰዎች በተወካይ አይደለም አሁን መሆን ያለበት። እኔ አሁን የምፈልገው ነገር እኛ የምንሄደውንማ እየሄድን ነው። አሁን እናንተ ጉዳዩ ተነስቶ ሲንጫጫ መልስ እንስጥ ብሎ የሚመጣ ሰው እኮ ሁሌም ሲነሳ ጉዳዩ ይመጣሉ። ለዛ ነው መከራ የሆነብን። እኔ በዚህ ጉዳይ በተባበርኩኝ በሰራውኝ ስሜ ሊነሳ አይገባም። ብር ተበላ፣ በቤተሰብ ነው የተሰበሰበው፣ የተላከው በሌላ ነው። ስለዚህ ይሄ ነገር እንዲነሳልኝ እኔ እንፈልጋለሁ። እቺ ልጅ ትወጣለች የሚለውን በህጋዊ መንገድ መንግስት አካል ጉዳዩን እንደያዘ ተነግሮናል። ያን ሰው መግለጫ ያወጣል። ከዛ ውጪ ግን እኔ በሚመጣው ተስፋ እኔ ብዙ ጊዜ ብሎኛል አቡ አፍናን ወንድሜም ቢሆን እኔ አሁንም ተስፋ አልፈልግም። የሚያስፈራሩ ሰዎች አሉ፣ ብር ካልተከፈነል የሚሉ ኮሚቴዎች ውስጥ አሉ። ይሄንንም ተናገር ሶፊዩ። ለምንድን ነው ብር የሚጠየቀው? በመልካምነት ተሰብስበን እንቅልፍ ስናጣ አንገት ለአንገት የተናነቅ ነው። በትክክል ስማቸው የተደበሰበሰ እንዳይሆን ጉዳዩ ብር እንዲከፈላቸው የሚጠይቁ ኮሚቴ አባላት በትክክል ስማቸው እከሌ 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 ተብሎ በስነ ስርዓት መገለጽ ፍርጥርጥርጥ ማለት አለበት። እውነታውን ማወቅ አለብን። ዝም ብሎ በስም ኮሚቴ አይደለም። ከኮሚቴዎች ውስጥ እከሌ ንጹህ ነው፣ እከሌ ደግሞ ሙስና እንዲከፈለው ይፈልጋል ብሎ እውነቱን መናገር። ቴንክ ዩ ሀቡ። እዚህ ጋር አንድ ነገር ልጨምርልህ ሶፊዮ። አሁን እኔ ሳጋፍጠው ይሻላል የሚወጣው። ባለፈው ደውለህልን አንተ ይህንን ቲም ሌላ ላይ ጉዳዩ ሲመጣና ብር ምናምን ይፈልጋሉ ሲባል 5 ሳንቲም ከእሱ አካውንት ላይ እንዳይወጣ እንጠይቃቸዋለን። እኛም አንድ በሷ የተሰበሰበ ብር በመልካምነት ተሰብስበው ለነፍስ ማዳን መተባበር ሲኖርባቸው እንዴት ብር ይጠይቃሉ ብለን ነው አይደል? አሲያም ካንተ ጋር ተናንቃ እኛ ጋርም እንደዛ እንዳይወጣ ያደረግነው እናንተን ነው የምንጠይቀው ብያችሁ ማለት ነው። ስለዚህ ያ የጠየቀ ሰው ማን ነው? ለምንድነውስ መልካም ነገር ለማድረግ አንድ ነፍስ ለማዳን በመልካምነት ከተሰበሰበ በኋላ ይህንን ጥያቄ የሚጠይቀው የምን ብር ነውስ? በሞተ ሰው አንገት ላይ እንደዚህ አይነት ነገር መረማመጃ የሚሆነው ይህንን ነገር መልስለት ለህዝቡ። እሺ አሁን እሱ ጋር ግልጽ ለማድረግ ያህል ማለት ነው። ምናልባት እኛ ከቀደም ለመግለጽ ሞክሬያለሁ። ወደ ሚዲያም እንዳንወጣ ብዙ ጫናዎች ተደርጎብናል ብያለሁ። ይሄም ያደረገው ስሙን መጥራት አስፈላጊ ከሆነ መጥራት ይቻላል። ምክንያቱም እኔ ግን ነው ብዬ ትክክል ሊሆን ይችላል ብዬ ነበር ተቀበልኩት በወቅቱ። ምክንያቱም የሆነ በተናገርን ቁጥር እሷ ላይ ችግር ይደርሳል የሚል ነገር ነበር የሰጋ ነው። ነገር ግን ማን ነው ሰውየው? ስሙን ጥራው እስኪ። ሰውየው ስሙን ጥራው። አሁን ላይ ችግር የለም፣ እሱ ለእናንተ ማሳውቃችኋለሁ፣ ችግር የለም። ግን እንደ ኮሚቴ ደግሞ እንዳጠቃላይ ደግሞ ችግር ያለበት እንደ ኮሚቴው አንድ ነገር ገልጽላችሁ። ከመነሻው ገናኛ ይሄ ነገር ማሰባሰብ ስንጀምር 4 ሚሊዮን አካባቢ ኦልሞስት እንደደረሰን ማለት ነው። በሙቤ ሚዲያ ጀርመን ያለው በሙቤ ሚዲያ ገብተው ሁሉም ኮሚቴ ልክ እንደ ፓርላማ ስብሰባ ነው። በኤምባሲ ቢሮ ነው። ኤምባሲ ቢሮ መሆናቸው የሚያሳውቀው የንጉሱ ፎቶ አለ፣ የአብይ ፎቶ አለ፣ የሳህለወርቅ ዘውዴ ነበር ፕሬዝዳንት። የሁሉ ፎቶ ባለበት ቢሮ ላይ በጋራ ሆነው እኛም ፕሮሚስ አስገቡን። ምንድነው ያስገቡን? ፕሮሚስ ያስገቡን ገንዘቡ ካነሰም ኃላፊነት እኛ እንወስዳለን አሉ። ገንዘቡ ከተረፈም እኛንን ምንመራበት ይሄንን ፕሮሚስ ትገባላችሁ ወይ አሉን። ለአባትም ለኔም ለናትም በሙቤ ሚዲያ ስለሚያውቀው ማለት ነው። በቪዲዮ ደግሞ ስለተቀረጸ ማለት ነው። የሚደባበቅ ነገር ስላልሆነ እኛ ደግሞ ምንድነው ያልነው በዛን ታይም ስለጨነቀን እኛ ሙሉ ኃላፊነት ሰጥተናቸዋል። ብቻ ሌላን ምድንበት መንገድ ነው የምንፈልገው ነው ብለን አልገባን። በደንብ አዳምጥ ይችላል። ከገባን በኋላ ይሄንን መረጃ ቀጥታ ወደ ቲም ሌላ ይደርሳል። ወደነማ ወደ ተስፋዬ እስኪ ሰፊዩን አስቆሚውና ይሄንን ካል በኋላ
በእኛ በሰበሰብነው ገንዘብ እናንተ የመወሰን ስልጣን የላችሁም አሉን። ለኛ ለቤተሰብ እነማ እናሲያ እኛ ደግሞ ገና 4 ሚሊዮን ነው የደረስነውና ገንዘቡ መሰብሰብ ስላለበት እኛ ወደ ሚዲያ ሰው አቴንሽናችን ሰፊት አድርገን ምክንያቱም ገንዘቡ ሳይሰበሰብ ኮሚቴው ምንም ያደርገው ነገር ስለሌለ ማለት ነው። መልሰን ወደ እናሲያ ፊታችን ስናዞር ኮሚቴው መልሰን አስገብኝና በቃ ሰፊና እንደ ያስቆሚውና እኔ ልጨርስና አልወጣላችሁ እንትን ስላለብኝ ነው። እሺ ሰፊዩ አንዴ አባፍናን መልስ ይሰጣል። እሺ ሰፊዩ ትንሽ እንትን በይውና እንትን እንዳልብዬ ነው። አሎ አባፍናን አውራ። ይቅርታ እኔን የሚመለከት ነገር ካለ እንትን እንዳላቋርጣችሁ ብዬ ነውና በመጀመሪያ አንድ ሁለት ሐሳቦችን ልጣልና እኔን የሚመለከት ነገር ካለ ሐሳባችሁን ሰምቼ ያው ሀጃ ስላለብኝ ወደ ሀጃ ሄዳለን ማለት። ሌላው የመጀመሪያው እኔ ከታላቅ ይቅርታ ጋር የሌላ እናት ቅድም ያስቀመጡት ነገር እንደው መታረም አለበት ከታላቅ ይቅርታ ጋር። ምክንያቱም እኔም ሆንኩኝ አብረውኝ ያለው የሥራ ባልደረቦቼ በዚህ ልክ ወተን ኢቭን የኢትዮጵያ ኤምባሲ ጭምር ሌላ ከኢድ በኋላ ትወጣለች ብሎ ምናልባት አንዳንድ አካል ወደድ ባይ ሊኖር ይችላል በውስጥ። እኛ ግን እንደ ኮሚቴ ይሄንን ጉዳይ ለረጅም ዓመት እንደሚከታተል ሰው እኛም ሆን ኢትዮጵያ ኤምባሲም ሆነ በድፍረት እናገራለሁ ይሄንን ከኢድ በኋላ ትወጣለች ብሎ የተናገረበት ዕለት የለም። ይሄ እንደው ቢታረም ይሄ ለማለት እወዳለሁኝ። ሌላው እንግዲህ ይሄ ነው። ሌላው ቅድም አሁን ሰፊዩ የምታነሳሳቸው ነገሮች አሉ። እሱ አሁን አይጠቅምም ሰፊዩ። እኔ እውነቱን ነው የምነግርህ። እኛ የዚችን ልጅ ጉዳይ አንተ ወኪልም በለው ምንም በለው እንዴት አድርገን እያስኬርን እንደሆነ እኛና አላህ ነን የምናውቀው። ሁሉም ነገር ሚዲያ ላይ አይወራም። ይሄ በጣም ፈታኝ ሂደት ነው። ሰፊዩ ፕሊስ አላህን ፍራ። እዚህ ያሉ የሥራ ባልደረቦቼ ቤተሰብ አላቸው እንዳንተው ምን አላቸው። አሁን እያልክ ያለው ነገር ትክክል አይደለም። አላህን ፍራ። እኔ አሁን ረመዳን ብዙ ነገር ማለት አልፈልግም። አልহামዱሊላህ ከመላ ጎደል ስራው ጫፍ ላይ እየደረሰ ስለሆነ መወቃቀስም ካለብህ የአካባቢ ሰዎቻችሁ ጋር በኋላ ልጅቱ ከወጣች በኋላ በምትፈልጉት መንገድ እዛ ትወቃቀሳላችሁ እናንተ። እኛ በአካባቢም በቋንቋም በምንም አንገናኝም ሊላህ ብለን የገባነውና እረዳሃለሁኝ። እኔ ቤተሰቦቿንም በደንብ ነው የምረዳውና አሁን ወቀሳው አይጠቅመንም። እዚህ ቅድም ኻሊድ ፋውንዴሽን ያስቀመጠው ሐሳብ አለ። እኛ ከኤምባሲው ጋር በስልክም በአካልም እንገናኛለን። ችግር የለብንም። በጣም ተቀራርበን እየሰራን ያለ ነው። ነገም ልናገኛቸው እንችላለን። ስለዚህ በምን መጣ እንደመጣ ልናወራ እንችላለን። ኻሊድ ፋውንዴሽንም አለ። በምትፈልጉበት መልኩ ማጣራትም ትችላላችሁ። ከዛ ውጪ ግን አንድም ቀን እኔም ሆንኩኝ የሥራ ባልደረቦች ኢቭን ኢትዮጵያ ኤምባሲ ወጥቶ እቺ ልጅ ከኢድ በኋላ ከአረፋ በኋላ ትወጣለች ብሎ የተናገረ ሰው የለም። እወደድ ባይ ግን ቤተሰብ ጋር እየደወለ የሚናገር ሰው ሊኖር ይችላል። ይሄ በዚህ ታረም ሰፊዩ ፕሊስ በጭራሽ ይሄን አልቀበልምና ያለ መረጃ ወይ ተስፍሽ አንተን ራሱ መጠይቅ ነገር ስላለ ነው። አንዴ ልጠይቅ ስለፈለኩ ነው። እሺ እኔ አንዴ ልጠይቅ ከይቅርታ ጋር እኔ ቅድም ልክ ይሄ በዚህ ታረም አቧፍናን የምስራቹን እንዳበሰረን ምን ብዬ ጠየኩኝ? የምስራቹ የመጣው እናንተ ጋር በምንድን ነው? በኢሜል ነው? በዋትሳፕ ነው? ኤኒ ዶክመንት አለ ማረጋገጫ ስል ተደውሎ ነው ኤምባሲ የተነገረን አለ። ስለዚህ ኤምባሲ ደግሞ ፍርድ ቤትን የሚያህል ነገር ከኢድ በኋላ ትፈታለች የሚፈርመው አካል ከሀገር ውጭ ስለሆነ ነው የሚለውን ነገር የመንግስት መስሪያ ቤቶች ተደዋውለው አያወሩም። ኦፊሻሊ ደብዳቤ ኢሜል ነው የሚላከው። ስለዚህ ኤምባሲ ጋር የተላከ ኢሜሉን ይህን ደግሞ በደብዳቤ ኦፊሻሊ ከዛ በኋላ ሌላ ሰው ድጋሚ እኛ አላለም ሊለን አይችልም። ኦልሬዲ ኦፊሻል ደብዳቤ እጃችን ላይ ከያዘ ለዚህ ነው ወሬ የሆነ ነገር ያወቃቅሳል። የዛን ጊዜ ተደውሎ ሲነገራችሁ መቀበል የለባችሁ። እነሱ ቤተሰብ አሁን በማን በኩል የመጣው ለምሳሌ አሁን የሌላ እናት ሐቅ አላቸው እና እንኳን እናት እሳችሁ አይደሉም እናንተ እቺ ልጅ ወገናችን ናት ብላችሁ እኮ እንትን ያላችሁ ነው አይደል? ሐቅ አላቸው ቤተሰብ። ነገር ግን ኦፊሻሊ ከኮሚቴውም ሆነ ከማንም አካል በዚህ ልክ እኛ የተናገርንበትን አናውቅም። ይሄ ማስተካከያ ይደረግ። ይሄ ነው በእኛ በኩል ጋር ጥያቄ አለ። ይሄ ይኸውልሽ ሀቢባ ያንቺ ጥያቄ ይኸውልሽ አንድ ጊዜ አቁም ልንገር፣ ለዚህ ማስረጃ ልንገር። እኛ ልጅቷ ታስራብን እዛ በነፃ ጠበቃ አግኝተን ስልክ ሲደወልለት ሙልጭ አርጎ ሰድቦ መልሶልናል። አሁን አንተ እነሱን ወክል አታውራ። አንተ ተባባሪ እንደሆንክ ያለውን ነገር አፕዴት እንደምታደርገኝ ኦንሊ ከኮሚቴው አንተን ነው ማገኘው።
የምናገኘውም ግሩፕም ቲም ሌይላ ማለት ነው እያወራን ያለ ነው። በነገራችን ላይ እግዚአብሔር ነው ፕሮሰሱን እየጨረሰላት ያለው። አንዳንድ ጊዜ የምናስቆመው ሂደቱ ይበላሻል ብለን የምናስፈራራበት ጊዜ አቁሟል። ምንም ስጋት አይደለም። አንዴ ህዝብ ጋር መጥቷል። እስከዛሬም በውስጥ ለውስጥ እኛም ዝም ብለን እባካችሁ ብለን እየለመንን የነበር ነው። ይሄንን ነው ፕሮሰሱን ጠብቆ በህጉ እየደረሰ ስለሆነ እንጂ ዋጋ ሰጥቶ ቀን ተቀን የተከታተለ ሰው ኖሮ አይደለም። ይሄንን አስምሩበት። ኖሮ አይደለም። ከኮሚቴውም ከተዋቀራችሁትም የተሰበሰባችሁበትን እንኳን እኮ ለ3 ዓመት አንድ ቀን አብዴት ያላደረገ ኮሚቴ እዚህ ጋር ሰርቻለሁ ቢለኝ እኔ አላምንም። ይሄንን ነገር ማወራ ምን ያህል እንደምታገላቀዋለው ውስጥ ቲም ሌይላ ምን ያህል እንደሚደዋወልና ምን ያህል እንደሚደረግ ግሩፕ ውስጥ አለ። አብዴት ለማድረግ እንኳን አንተ ነህ እየመጣ ያለው። እየጠየቅኩ ያለሁት ነገ ፕሮሰሱን እግዚአብሔር ነው የሚጨርሰው። ይሄ ቤተሰብ እየተናገረ ያለው አሁንም ማስመር ያለባችሁ ይሄንን ስለተናገረ ነገ የሆነ ነገር ይመጣል። ምንም ፕሮሰሱን ጠብቆ ነው የሚመጣው። አሁንም እኮ ወደፊት መጣን እኮ። ካልሆነም እኮ እናንተ አታስፈልጉም፣ ካልሆነ ራሳቸው መሄድ አለባቸው፣ ከዚህ በኋላ ውክልና አያስፈልግም ብለን ነው ፕሮሰስ የጀመርነው። ያንን እንቀጥልበታለን። ብሩም አንድም አይወጣም ያላስፈላጊ ወጪ ለመልካም ተብለን ተሰብስቦ በደሃ ህዝብ የተሰበሰበ ብር ለኛ ይሁን ተብሎ ሲደረግ ትርፉን እኮ እኛ እንወያይበታለን ነው የሚሉት። እኛ ባሰባሰብ ነው ቲም ሌይላ ቀን ከሌሊት 2 ወር ያሰባሰበውን ብር ነው የሚያወሩት እኮ። ገባሽ አይደለ? ዋይ ኖት በመልካም ነፍስ ለማዳን የምንሰባሰብና የምናደርግ ሰው እንዴት ነው ይሄንን ነገር እንወያይበት? ምን ሊያረጉት ነው የሚወያዩበትስ? ይሄው እኮ እየሰማን ነው። ይሄንን ያለ ሰው አለ። ቆይ አንድ ጊዜ ይሄንን ያለ ሰው ማስረጃ ተስፋሽ ማስረጃ አለ ይሄን ለማለታቸው ቪዲዮ ሪካርድ አለ። እኔ ለወጣ ስለሆነ የተባለን እያለ እኮ ልጁ እየነገረሽ እኮ ነው ወንድምየው። እኛ አይመለከተንም። ይሄን ተስፋሽ ይቅርታ፣ እኔ ለወጣ ስለሆነ ሀቢባ እኔን አሰናብችኝ። ይቅርታ አንድ ጊዜ መጨረሻ አንድ ጊዜ እኔን አሰናብቱኝ ፕሊስ። ይኸውልሽ አንድ ጊዜ ከመሄዱ በፊት አቧፍናን አንዴ ይናገርና አንድ ደቂቃ ለአንተም እንትን የሚለውን ምንድነው መሰለሽ አቡ፣ አንድ ለሀቅ የምንናገረው ረመዳን ስለሆነ ይኸውልሽ፣ ለምሳሌ እኛ ሸራተን መንግስት ላይ በደንብ የመንግስት ጥያቄያችን እንዲቀር በትንሹ ወደ 20 ሚዲያዎች ጠርተን 20 ሚዲያ ማለት ናሽናል ሚዲያ እና በጣም ትልልቅ ሚዲያዎችን ጠርተን አበል ከፍለን ፕሮግራም ተደርጎ ብዙ የሃይማኖቶች የክርስቲያን የኦርቶዶክስ የሁሉም ከመጅሊስ ሁሉ መጥተው ትልልቅ እነ ኡስታዝ አቡበከር ሁሉ መጥተው ሸራተን መግለጫ ሲሰጥና ያንን መንግስት ዶላሩ እንዲፈቀድ ያደርግልን የሚል መልእክታችን ለማስተላለፍ ስናረግ ዝም ብሎ የመጡ ለምሳሌ በዛው ፕሮግራም ላይ የተካፈሉ ማሻአላ እንትና ተፈታች ገና እኮ ዶላሩ ይጠየቅልን ብለን ላልነው ቪዲዮ ሰርተው ተለቀቀች ብለው በዩቲዩብ በምናምን ሰርተው በቃ ዝም ብሎ አድርጓል። ጭራሽ ደግሞ እዛም ሲሄዱ ሁሉ ሴሌብሬት ሁሉ አድርገዋል። ዋንጫ ሁሉ የተሸላለሙ ሰዎች አሉ። እንደዚህ አንዳንድ ጊዜ ሚስሊድ ተደርጎ ሰዎች ላይ ይገባል። እኔ ከነ አቡ አፍናን ነገ ትፈታለች እንደዚህ የሚባሉ ምክንያቱም ልክ እንዳሁኑ ነው ጉሮሮ የምንይዘው ባይ ፔፐር ብለን እንጠይቃለን። የለም እንደዛ የሚል ነገር ከነሱ አልሰማንም። ኢንሻአላህ ይሄ ዊሽ በማድረግ ደረጃ በቃ እንደዚህ ነው ኢንሻአላህ። እንደዚህ የዛሬ 4 ወር 5 ወር የተሰበሰበን ጊዜ በእርግጠኝነት አሁን ዛሬ የሚሰጠንን ቀጠሮ ተቀራራቢ የሳምንት የምናምን ሊሆን ይችላል። ይሄን ቀን ነው እየጠበቀን የነበረው። በዚህን ቀን ተብሎ በፔፐር ደግሞ ፍርድ ቤቱ ትላንትና ሙኒት ሜንሽን ያደረገችልሽ ቀን በቃ ይሄን ቀን ሆኖ ሰምተናል። ይሄንን በፒዲኤፍ ራሱ መሐመድ ልኮልኛል አለኝ። እሱ ይሄ ነው እንደ ኢንጀነራል እንጂ ከኤምባሲም በዚህ ቀን ትወጣለች የሚል ለኛም ከአቡ አፍናንም ይሄንን ሀቅ ማንረው አቡ አፍናን ከመስመር ሁሉ እየወጣ ብዙ ነገር አግዟል፣ ብዙ ነገር አድርጓል። ምናልባት ብዙ ትንሽ አንዳንድ እንደምንረዳው ኮሚቴ መሀል ምናልባት ትልልቅ ሽማግሌዎች ነው ከነሱ አሁን ከሌላ አባት በላይ እድሜ በላይ የሆኑ የአንድ ሀገር ሰዎች የሆኑ እዛው አብረው አንድ ፋሚሊ ናቸው። 60 ዓመት 70 ዓመት 40 ዓመት ሳውዲ የኖሩ ሆኖ በነገራችን ላይ ኮሚቴ ሳይሆን ኢትዮጵያን ኮሚኒቲ ይሄ በኮሚኒቲ ያለ አይደለ እንደዚህ ሆኖ ሰው ሲታመም ሬሳ እንደዚህ የሚያረጉ ኮሚኒቲዎች ተመራርጠው ያደረጉ ነው። እንደውም በአንዳንድ ኮሚቴ ሲባል እኛንም ጭምር የጎዳን ኮሚቴ የሚባለው ውስጥ እኛ ያለን እየመሰለ ነው። በተለይ እኔ እንደው ተስፍሽ የገባበት ዕዳ በቃ አሁን ላለው ለድርጅቱ ሜስ ሁሉ የመጣበት በየተቋሙ ሁሉ ስሙ እየተጠራ ማብራሪያ እስከሚሰለች ድረስ የሆነ ይሄን ነው። ጥርት ያለ አንዳንዴ ሰዎች ላይ ሀቅ ማስቀመጥ ስለሌለብን አቡ አፍናን በዚህ ደረጃ ኢንሻአላህ በእንደዚህ ነው እሱም የሚሰማውን ሆፕ በመስማት ነው እንጂ በጆሮ ደረጃ በዚህ ቀን ልክ ዛሬ እርግጥ ብሎ የተቀመጠ በዚህ ቀን ትፈታለች እንደዚህ ተብሎ የተነገረን የዛሬ 4 ወር ፍርዷን አሁን ልጨርስ በቃ ከረመዳን በኋላ የሚለው የዛሬ 4 ወር ወይ 5 ወር አካባቢ ሰምተናል። በቃ ይሄ ነው ያለው።
ስለዚህ እሱ ማስተካከያ አድርገን ማስረጃ ስለሌለን ጉዳይ አናወራም። አሁን ማስረጃ ስለሌለን ነገር የዛሬ ዓመት ኢድ ትፈታለች ተብለን ነበር። በወሬ ደረጃ የሆነ ሰው ደውሎ ከሆነ ተቀባይነት የለውም። በዶክመንት ደረጃ ያሉ ነገሮችን ብቻ ነው የምንቀበል እና እዚህ ጋር የህዝቡን ጥያቄ ለመመለስ ያህል ብሩ ተከፍሏል ወይ ለሚለው አዎ ተከፍሏል። ለመከፈሉ የፍርድ ቤት ወረቀት አለ። ብሩ ለሟች ቤተሰቦች ለመከፈሉ የፍርድ ቤት ወረቀት አለ። ግን ልጅቷ ከተከፈለ በኋላ ኮሚቴዎች እየሄዱ ቪዚት ያደረጓትም ይሄ ወኪል የተባለው ግለሰብ አይሄድላት። ለዛ ነው ይሄ ፕሮሰስ እያደረጉት አይደለም። ያ ነው። አንድ ሁለት ጥያቄ ብቻ እሺ ማቢያ አቤት አባፍናን እየሰማን ነው። እኔ እንድታሰናብችኝ አንድ ጊዜ ፈቀጅልኝ። ቅርታ እሺ የስ ፕሊዝ ይኸው ለአንተ ነው መድረኩ። አሁን ወንድም ካለድ ልናገር ብሎ ነው መጀመሪያ። እሺ ቴንክ ዩ ሃይባዬ በጣም አመሰግነው። ወንድም ካሊ ፋውንዴሽን በደንብ አስቀምጦታል። እኔ አሁንም ደጋግሜ ለቤተሰቦቿ መልእክት ማስተላልፈው ከኛ በኩል ኦፊሻሊ አንድም ቀን የመጣ የለም። ካሊድ አስቀምጦታል። ይሄን አሁንም ደግመዋለሁኝ። ሁለተኛ አግባብ አለው። ቅድም ሃይባ ያስቀመጥሽው ጥያቄ ልክ ነው። እኛ በአካልም በስልክም ስለምንገናኝ ነገሩን ሩቅ አይደለንም። እኛ ከክቡር አምባሳደር ጀምሮ በቅርበት ነው የምንገናኘው። ነገም ከነገ ወዲያም ተገናኝተን በምን መልኩ እንትን እንዳልና ሂደቶችን አብረን ማውራት እንችላለን። ችግር የለውም። ይሄ በዚህ እንዲታረም ፈልጋለሁኝ። በተረፈ እዚህ ቦታ ላይ መወቃቀስ አያስፈልግም። እኛ ካሁን በኋላ የምናስበው ልጅቱን ወደ ሀገር በምን አይነት መልኩ እንሸኛት የሚለው ነው የምናስበው። እኛ መወቀስ ያለበት አካል ካለ በውጭ ተገናኝቶ መሞቃቀስም ካስፈለገ በውጭ ይችላል። እኛ ግን ካሁን በኋላ የዚች ልጅ ጉዳይ እንደሚከታተል ሰው ካሁን በኋላ ሂደቷ ምን ይመስላል፣ እንዴት ወደ ሀገር እንሸኛት፣ እንዴት በጤና አገሯ ቢሶቿ ትገናኝ የሚለው ነው የምናስበው። በተረፈ ሰፊዩም እንደዚሁ ትንሽ ተረጋጋ። አንዴ መናገር የሚፈልገው ነገር ካለ እድል እሰጠዋለሁ። ችግር የለም እና ትንሽ ተረጋጋ። እስከዛሬ 13 ዓመት ሰብራችኋል። አሁን የቀራቱ በጣም ጥቂት ቀናቶች ናቸው። በዚህ ልክ የኢትዮጵያ ኤምባሲ አሳውቁ ብሎ ልኮንም ነግሮንም አያውቅም። አሁን ነግረውናል። በጣም ነው የምናምናቸው። በተረፈ ሁላችሁም ዱአ አድርጉ። ለዚህ ጉዳይ እዚህ የተቀመጣችሁ ወገኖቻችን በሙሉ እኔ ከልብ ነው የማመሰግናችሁ። ሰው ሆኖ በጀማዓና በግሩፕ በኮሚቴ የሚሰራ ስራ አንድና ሁለት ሰው እንደሚሰራው አይደለም። ተጠባብቆ ምስጢር ጠብቆ በደንብ ተረጋግቶ የሚሰራ ስራ ስለሆነ ይህንንም ከግንዛቤ ውስጥ በማስገባት እኔ በእኔና በባልደረቦቼ በኮሚቴዎች ስም ከልብ ለሁላችሁም ከልብ ነው የማመሰግነው። ባወጣችሁት ላይ ተካችሁ። በቅርብ ቀን ሌላ ከቤተሰቦቿ ጋር ተገናኝታ ደግሞ እንኳን ደስ አላችሁ የምንልበት ቀን ቅርብ ያደርገው ነው የምለው። በተረፈ አሁን ደግሜ ያመሰግናለሁኝ። ደህና ደሩ። እኔ መለከት ነገር ወንድም ሊያወራክ ይፈልጋል እና በአጭሩ ጋይስ አቡ አፍናን ያለው ከዚህ በፊት ኤምባሲ ልኮን አያውቅም። አሁን ለመጀመሪያ ጊዜ ነው ኤምባሲ ይሄንን እንድናበስር የላከን። ደውለው አሁን ከኢድ በኋላ ልትፈታ እንደሆነ አብስሩ ብለው የላኩን ዛሬ ነው። ይሄ ዜና ይመጣልን ከኤምባሲ የተላከው ለመጀመሪያ ጊዜ ነው። ከዚህ በፊት ብለን አናውቅም እኛ ብሏል። እሺ ሴፍ አቦ ወንድሟም የሚያወራው ነገር አለ። ወንድሟ ይሄኛው ወይ ያኛው ይቀድማል። እሱ ነው ቀድሞ